ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ ላለው ውድ ቤተሰቦቼ ዛሬ ደግሞ ቆንጆ የሆነ እንቁላል በስጋ እንሰራለን። አሁን እንግዲህ ዘይት ጨመርኩ ማለት ነው። መጥበሻዬን እንደምታዩት ግሎልኛል። ዘይት ጨምሬ አሁን ነጭ ሽንኩርት እንደዚህ ያስገባለሁ ማለት ነው። ነጭ ሽንኩርቱን እንግዲህ ቅድሚያ የምናበስልበት ምክንያት ምግቡ ቴስቲ እንዲሆን የበለጠ ጣዕሙን እንድናገኘው ይሆናል ማለት ነው። ጣዕሙ ከምግቡ ጋር የበለጠ ጎልቶ እንዲወጣ ያደርጋል። ስለዚህ በዚህ መንገድ አዘጋጀዋለሁ። አሁን ቀይ ሽንኩርት አስገባሁኝ። እሱን እንደዚህ ቆንጆ አድርገን እናበስለዋለን። ያገላበጥን እንደዚህ እንግዲህ ተወሰነ ተጋለልን በኋላ ደግሞ ቲማቲም እናስገባለን ማለት ነው። አሁን ቲማቲማችንን እንደዚህ ካስገባን በኋላ አብረን እናዋሃደዋለን። ውድ ቤተሰቦቼ ላይክ፣ ሰብስክራይብ እና የደውል ምልክቷን ማጥቆር አይርሱ። ምክንያቱም የደውል ምልክቷን በሚያጠቁሩበት ሰዓት የምንሰራቸው ቪዲዮዎች ቀድመው የመጀመሪያው ቪዲዮ ለእርሶ የሚደርስ ይሆናል ማለት ነው። ስለዚህ ቪዲዮአችንን ቀድሞ እንዲደርሶት ማጥቆሩን አይርሱ ማለት ነው። ይህን ስለሚያደርጉ ደግሞ አመሰግናለሁ። አሁን እንግዲህ እንዲበስልልን ከደን አድርገን ተመልሰናል። አሁን እንደዚህ ቆንጆ ሆኖ በስሏል ማለት ነው። ቲማቲም እና ሽንኩርቱ ይኸው እንደምታዩት በጣም የሚያምር ሽታው ወላ ሁሉ ነገሩ በጣም ምርጥ ሆኗል። አሁን ስጋውን አስገባሁኝ። ስጋውን ደግሞ እንደምታዩት ካስገባው በኋላ እንደዚህ ያማሰልኩ ያገላበጥኩኝ እሳት እንዲያገኘው አደርጋለሁኝ። ቆንጆ ሆኖ እንግዲህ እየበሰለልን ነው። የተፈጨ አዝመሪኖ ቤት ውስጥ አለኝ እና እሱም ተጠቅሜያለሁኝ። ያው ያጣፍጥላችኋል ቆንጆ ሽታ እንዲኖረውና ጣዕሙም ምርጥ እንዲሆን ያደርገዋል። ተጠቀሙበት ካላችሁ። አሁን እንግዲህ እንደዚህ እየበሰለልን ነው። ጨው አረኩኝ የምንፈልገውን ያህል ለኔ የምፈልገውን ያህል ለሁለት ሰው ቁርስ ነው እንግዲህ እያዘጋጀው ያለሁት። 4 እንቁላል መትቻ አዘጋጅቻለሁኝ። አሁን 4 እንቁላላችን እንደዚህ እናንተ እንግዲህ መጨመር ትችላላችሁ። እናንተ ከዛም በላይ ማድረግ እኔ እንግዲህ ለሁለት ሰው ቁርስ ስለሆነ ማዘጋጀው በቂያችን ነው። እንግዲህ የመኪና ክላክስ ገብቶብኛል ድምጽ፣ ስለሱ ይቅርታ ጠይቃለሁ። አሁን ቅቤ አደረኩ። ቅቤ አርጌያለሁኝ። እውነት በጣም ነው የሚረብሸው አንዳንድ ጊዜ ኮንዶሚኒየም መኖር። አጠቃላይ በቃ ድምጾችን ማኔጅ ማድረግ በጣም ከባድ ነው የሚሆነው እዚህ አካባቢ ላይ። የፈለገ ሌሊት እንኳን እንደዚህ ብትሰሩ ድምጾች መምጣታቸው አይቀርምና ያው እንግዲህ በትዕግስት ያለውን ነገር እንትን ማለት ነው። አሁን እንግዲህ ቆንጆ ሆኖ እንደዚህ ደርሶልኛል። ቃሪያውን አስገባሁኝ። በጣም ሽታው ምኑ በቃ ልነግራችሁ አልችልም። ጥሩ ሆኖ በጥሩ አበሳሰል ደርሶልኛል። ያው እንደምታዩት በጣም ላይንም ያምራል። ምራቅ ያስወጣል። አሁን እቃ ላይ አውጥቼ እንደዚህ እቃ ላይ አድርጌ ደግሞ አሳያችኋለሁ። በእውነቱ ለቁርስ፣ ለመክሰስ፣ ለልጆቻችሁም እንዲሁ እየሰራችሁ መመገብ ትችላላችሁ። በጣም የክላሲካል ድምፁ እንግዲህ እየረበሸን ነው።
ይሄን ኤዲት ስናደርግ እንግዲህ በተደጋጋሚ ኤዲት ስናደርግ ያጠፋን ነበር። ላይክ፣ ሰብስክራይብ እና የደወል ምልክቷን መጫን አይርሱ። ስለዚህ ይሄን ድምጽ ለማውጣት ብዙ ትግል አናረግም ማለት ነው እንግዲህ። ስለዚህ አሁን ያለውን ነገር አስተካክዬ በደንብ ዙሪያውንም እየጠራረኩ ምናምን አሳያችኋለሁ። ይሄንን አሁን የተዘበራረቀውን በመቆንጠጫ እያደረኩ አስተካክለዋለሁ ማለት ነው። በጣም ምርጥ ጣፋጭ ጥሩ የሆነ ቁርስ ነው። እናንተ በየቤታችሁ እየሰራችሁ ተጠቀሙበት። እንጆይ አድርጉ። እንግዲህ ቁርስ እንደዚህ ነበር የበላነው። እኛ በዳቦ ነው የበላነው። እናንተ ብትፈልጉ በእንጀራ በዳቦ ማድረግ ትችላላችሁ። መልካም ጊዜ፣ ጥሩ ጊዜ ይሁንላችሁ። ያው እንግዲህ ያማረ የደመቀ ቀን፣ ያው ጥሩ ጊዜ ይሁንላችሁ ላለው ቁርሳችንን እንግዲህ በጥሩ ቁርስ ስንጀምረው ሁልጊዜም ቀናችን አሪፍ እና ጥሩ ቀን ይሆንልናል ማለት ነው። ስለዚህ ባይ ባይ፣ ቻው።